ሰላም ሰላም የመሶብ መዝናኛ ቤተሰቦች ፈታ ዘና የሚያደርጉ ቪዲዮዎችን ይዘንላችሁ መተናል። እስከ መጨረሻው አብራችሁን ሳቁ። እዚህ ጋር በአንጎላ ከአፍሪካ መሪዎች ጋር ስለ ቢሊዮን ዶላር President Joe Biden appeared to fall asleep not once but twice during a meeting with African leaders in Angola. At one point, he had his eyes closed for over a minute, resting his head in his hands, with onlookers claiming he looked tired and spoke hoarsely. It came on the final day of his historic visit to the African nation. The 82-year-old has been accused of falling asleep at several other... ጆ ባይደን አይኖቻቸውን በደንብ ተፈኗል። ዋው! ምናልባት በህልማቸው አፍሪካን እየጎበኙ ነው። የአንጎላ ሙቀት ሳይመታቸው አልቀረም። የአፍሪካ መሪዎች ስለ ቢሊዮን ዶላር ኢንቨስትመንት ሲያወሩ እሳቸው ግን ከሚካኤል ጋር በህልም እየተጋጩ ይመስላል። ስሊፒ ጆ የሚለው ስም ዝም ብሎ የወጣ አይደለም ለካ። ቆይ አሁን እሳቸው እያዳመጡ ነው ወይስ ሸለባ አድርጓቸዋል? ውድ ተመልካቾች እስቲ ደግሞ ቀጣዩን ቪዲዮ አይተን እንመለስ። እኮ ትራምፕ ዋው! እኔ እንቅልፍ አያስፈልገኝ የሚሉ ነበር እኮ፣ ግን የሳውዲው ሙቀት ሳይመቻቸው አልቀረም። ዶናልድ ነቆንጀ ንጉሱ እያየሁት እኮ ነው። አይ ሀያላን መሪዎች፣ ስልጣን በራሱ እንቅልፍ ያመጣል ማለት ነው። እስቲ ደግሞ ሶስተኛውን ቪዲዮ አይተን እንመለስ ተመልካቾቻችን። በደቡብ አፍሪካ ፓርላማ ውስጥ የሀገሪቱ በጀት እየተነበበ ነው። ዙማ እኮ ጭራሽ ጭንቅላታቸው ሊወድቅ ደርሷል። ሰው ስለ ቢሊዮን ብር በጀት ሲያወራ እሳቸው ግን የቀኑ እንቅልፍ አይለፈኝ ብለዋል። ዙማዬ ተነስ፣ በጀት እየተሰረቀ እኮ ነው። ይሄኛው እንቅልፍ ግን በጣም ጥልቅ ነው። ተመልካቾቻችን ከነዚህ ሶስቱ መሪዎች ይበልጥ እንቅልፍ የረታው ማን ይመስላችኋል? የእናንተን ምርጫ ኮሜንት ላይ አስቀምጡልኝ። ቪዲዮ ካሳቃችሁ ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።